ነህ እንዴ? ለምን? በጣም አስጠበቅከኝ። መርሳድሬ ሱሉሌ ሱሉሌ ታነሬ So tell me where to go. I'll be there before you even know. ሰላም የፒናስ ቲዩብ ቤተሰቦች በሙሉ እንኳን ደህና ቆያችሁኝ። ዊ አር ባክ በዩቲዩብ እንግዲህ መተናል። ለማንኛውም ሞቅ ደመቅ አድርጋችሁን የተቀበላችሁ ማለት ይቻላል። እንግዲህ ይህ መጀመሪያ ቪዲዮ ነው። ለማንኛውም ቪዲዮ ከመጀመሩ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ለሁሉም እንዲደርሱ አድርጉ። የእናንተ ላይክ ላይመስላችሁ ይችላል፣ ለእኛ ግን ትልቅ ጥቅም አለው። ለማንኛውም ፋሚሊያንስ ዊ አር ባክ ኤቭሪባዲ። ዛሬ እንግዲህ የተለያዩ ቪዲዮዎችን ይዘን መተናል። ቪዲዮቹ አስተማሪ፣ ቁም ነገር ሰጪ በሙሉ እንግዲህ ወደ እናንተ እናደርሳለን። ለማንኛውም ቪዲዮን ከመጀመሩ በፊት ላይክ በማድረግ ጀምሩ። ይመቻችሁ። ወደ ቪዲዮ የቱ ነው? እሱ ነው መምህር። አቤት። ለምንድን ነው የልጅን ግሬድ ያበላሸህባት? ያልሰራችሁን ኬት አምጥቼ ነው መሰጣት። እሷ እንደነገረችኝ ከሆነ ግን አውቀህ ነው ያበላሸህባት። ለምንድን ነው አውቄ ማበላሽባት? ልጅሽ እኮ በጣም ቆንጆ ነች። ቁንጅናዋና ትምህርቷ ምን አገናኛቸው? በቃ ትምህርት ላይ ጎበዝ አይደለችም። ምንድን ነው አትረብሽኝ። አሁን ስራ ልስራበት። እሺ ምንም መፍትሄ የለውም? ግሬዷ መስተካከል አይችልም? ፈቃደኛ ከሆናችሁ ማስተካከያ አንድ መንገድ አይጠፋም። ገብቶኛል። ምን ማለት ነው? አንድ መንገድ አለ። ምንድን ነው? አንድ መንገድ አለ ግን እስቲ አብረን ምንድን ነው የምናደርገው? ይሄ ባለጌ መምህር የሚፈልገው ግሬዱን ለማስተካከል አብሮት የሚተኛ ሰው ይፈልጋል። እማዬ አይሆንም። እኔ ለአንቺ ግሬድ ስል አብሬው እሆናለሁ። በቃ እኔው እንዳጠፋው እኔ ራሴ አስተካክላለሁ። ችግር የለውም። እኔ እሆናለሁ። አንቺ እንድትሆኚ አላደርግሽም። እኔ ነው የምሆነው። ለአንቺ ያልሆነ እኔ እሆናለሁ። ችግር የለውም። እናቴ ላይማ እንደዚህ አላደርግም። እኔ ነው የምሆነው። እኔ እሆናለሁ። አሰሚኝም እንዴ? ምንድን ነው የምታወሩት? ምንድን ነው የምትከራከሩት እንዴ? እፈሩ እንጂ። ሲጀመር በትምህርት ቤታችን ሕግና ደንብ መሰረት፣ በፖሊሲው መሰረት አንድ አስተማሪ ለግሬድ ብሎ ከተማሪው ጋር አይተኛም ከወላጅ ጋር እንጂ። የትምህርት ግና ደባ አረ ምንድን ነው ፖንቶክላ በሎት ስማ፣ ከባድ ነው። ለማንኛውም እዚህ ላይ እንግዲህ የራሴን ሀሳብ አስተያየት ልስጥ። ከባድ ነው። ያው እንደሚታወቀው እህቶቻችን በኮሌጅም በግቢም ያው እንደዚህ አይነት ነገር እንደሚደርስ እናውቃለን ሁላችንም። እና እንደው በተቻላችሁ መጠን እንደው ግሬዱን ለማስተካከል ሞክሩ ነው። ሌላ ምን እንላለን? ያው ታውቁታላችሁ። እንዴ ስልኬስ? እንዴ ስልኬን መች ነው ያነሳው? አባዬ አንዴ ስልክ ስለኝ ልወጣ ነው። ናስቲ አተ ክፈተው ይስልክ ምን ስልኩን ክፈተው። ጆሮ አይሰማም ማለት እየቀለድክብኝ ነው። አሻራ ነው ያለው። አሻራ ኦኬ፣ በአሻራ እሺ፣ እንከፈቶሽ ወይ አሻራ ይረሳውት እኮ ይኸው ለአንተ ቁርጭምጭሚት ፊት በሰፊ ገድዬ ማለት ነው እጄ ለመንግስት ከመስጠት በፊት ይህን ስልክ ብከፍቱ ይሻላል። እንዴ አባዬ ደግሞ እንዴ በአሻራ ከፍተዋለሁ። ሲጀመር እኔ እጄ የለኝም እኮ ረሳኸው እንዴ? አሁን አምጣው፣ እሺ አምጣው፣ በቃ ልውጣ። ክፈተው አንተ አይደል እንዴ? አሻራ አይደለም ፓስወርዱ፣ አሻራ አይደለም፣ ቁጥር ነው ጻፉ። ዜሮ ሁሉም ቤት ያለ 2003 የማን ልደት ነው? የአንተ ልደት ነው አባዬ። መቼም አልረሳውም የተወለድክበትን ቀን። በጣም ቀለኛ ነህ እባክህ። አሁን ጋላሪ ተው እንዳገባ። ለምን? ምክንያቱም ቫይረስ አለ ጋላሪ ውስጥ። ቫይረስ ስላለ ስልኬን ያበላሸውና በቃ ይቃጠላል አባዬ። ለዛ አምጣው። ማን ነው በዚህ ሰዓት ደግሞ መልዕክት የሚልክልህ? ማን ነው? ሻማል ማን ነው? ኧረ እኔ ቴክስት የገባ ከባድ ነው። አስባችሁታል? በፋዘር ፊት እንደዚህ አይነት ቴክስት ይቃጠላል አባዬ። ለዛ አምጣው። ማን ነው በዚህ ሰዓት ደግሞ መልዕክት የሚልክልህ? ማን ነው? ሻማል ማን ነው? ኧረ እኔ ጓደኛዬ አይደለም። ደግሞ ፋዘር እጅ ላይ ሲያጋልጣችሁ ማለት ኧረ ውሸት ነው አባዬ። ጀመርክ አንተ። ውሸት ነው። እኔ አይደለም። ምን የተላከልን እያየ ነው? ኧረ ውሸት ነው አባዬ። ልምድ አድርገኸዋል። በስተት መሆን አለበት። በስተት እኔ አይደለም። ልምድ አድርገኸዋል ማለት ነው። ኤአይ ነው እኮ አባዬ። ኤአይ ሁሉ ነገር እኮ እውነት ይመስላል። ውሸት ነው ማለት ኤአይ የሚባለው ነገር ታቆይለ እነዛ ድመቶቹ የሚደንሱት ምናምን ነገር እሱ ነገር ነው። ኦኬ እንደዛ አባዬ አምጣው በቃ። ምሮ የቪዲዮ ነው ፎቶ እንዳትከፍቶ እንዴ። የጋሽ መንግስቱ ልጅ አለች እንዴ ከአንተ ጋር ምን ትሰራለች? ዳይ በላንድ አረበስ የት እየወጣ ይሆናል? ከባድ ይህ ሁሉ ፋይል ነው። ለማንኛውም በደንብ ቆልፉ ለማለት ያክል ነው።
የአዶናይ ልጆች መጥተዋል። ታናናሽ እህቶች ኧረ ነፃነት ነፃነት ትጠላለች። አንተ ተሰብረ ነው እነዚህ በእነዚህ ልጆች ላይ ግን የሚሰራው ነገር ሊደነቅ ይገባል። ታናናሽ እህቶቻችን እንደዚህ ነፃነት ሰጡ ገደብ ጋር በጣም ደስ ይላል። ታናናሽ እህቶቻችን ሪስፔክት። አባት ተራራ ነህ እንዴ? ኧረ አይደለሁም። ፍቅርህ አልገፋ አለኝ። መጣች ደግሞ አሉ። ኧረ ስለፈጠረሽ ብር ነህ እንዴ? አይ በጣም አስፈለከኝ። ማነው? ቆይ እዚህ ያመጣሽ? ኢትዮ ቴሌኮም ነህ እንዴ? ኧረ በእናትሽ አይደለሁም። ልቤን በላኸው። ኧረ እቺ ልጅ የሚገላግለኝ ጠፋ። ነዳጅ ነህ እንዴ? ለምን? በጣም አስጠበከኝ። እሺ እኔ ወዴት ልሂድ? መብረቅ ነህ እንዴ? አይደለሁም። ሳይህ ክው አልኩኝ። ኧረ ህይወቴን ልኑርበት። አንቺ ልጅ በቃ ሂጂልኝ። አይሽ እንደዚህ ሁላችንም ግን አንሉ እኮ እንደዚህ ጓደኞቻችን ልባችን ውልቅ የሚያደርጉ አንተ ራሱ ምን ሆነ ነው? እናትህ ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ። እሺ ሁለተኛ ሌላ የሁለቱ ኮላፕስ ይለያል። የሬሳ ሳጥን ነህ እንዴ? የዘላለም መኖሬን እየፈለግኩ ነበር። 09 ቆይ ሌላም አለኝ። ቆይ ታብሽ እዚህ ምን ታደርጋለህ? ጨረቃ ሰማያ ነው እንደ ቤቷ። ዶክተር የባለቤት እንዴት ናት? ባለቤት በጣም ሰላም ናት። ቀኝ እግሯ መቆረጥ ነበረበት፣ ተቆርጧል። እንዴ ግራውን ቆርጦ አላካበደችም መሰለህ። ቀኙን ቆርጦ ግን ምንም አላለም፣ ዝም አለ። እና ሁለቱም ተቆርጧል። ቀልድ እኮ ነው። ቀልድ ግድ ነው በቁም ነገር ማለት። ኧረ ቀልድ እንደዚህ አይነት ቀልድ አለ። ቀልድ ግድ ነው በቁም ነገር ማለት። አስባችሁታል? ባለቤት አማ እንደዚህ አንድ እግር ይቆረጠው ሁለቱም ሲቆረጥ። ኧረ ቀልድ እያጣሩ ነው። ማጣራት አልኩራል ስራ እያጣራ ነው ማለት ይሰራል፣ ያጣራል። ቀልድ እኮ ነው። ቀልድ ግድ ነው በየእንትኑ ማለት ታሰብዶ ነው። ኧረ ቀልድ እየቀለድክ በእኗን ደግሞ መውሰድ ትችላለህ። ምን ማለት ነው እንዴ? ምን ሆናለች? ባለቤት ምን ሆና ነው? በእናትህ ያው ነብሷም እዛ ውስጥ አለ። እሷም ማለት ውስጡ አሚጂ ቀልድ ነው እንዴ? ኧረ የዚች ደግሞ ቀልድ ትጠላለች። ምን አይነት ቀልድ ነው? በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ ነበር። በሳቂ በስማ እንግዲህ ባለቤቷን አይኗን ናፍቃ አይኗን ነው እንዴ? ሚስቴ አይን እንዴት እንደሚያምር ታውቂዋለሽ መቼስ። እንዴ በጣም ናፍቆኝ ነበር። ቀድማ አትነግረኝም ነበር እንዴ? ምን ነው ማለት አይኖቿን አውጣ ነው። በጣም ነው ያስቀው። ቀልድ ነው መሆን ያለበት። ቀልድ ነው። አስባችሁታል? ትቀልጃለሽ ዶክተር። አሁን ልስት ነው ሳኩኝ እኮ ዶክተር። ኧረ በጣም ነው የሚያስቀው ዶክ። ከመርዶ የማይተናነስ ያጀማ ዛሬ በጣም ደስ ብሎኛል። አስማጨው በቺንኳ ከቻሳ ብላለች። ትላንትና ቪዲዮ ሰርቼ ፖስተትኩ። ጧት ሳይሆን እነዚህ ሁለቱ ኮላብ ማድረግ አለባቸው። ኮላብ በጣም ነው የማመሰግነው። በጣም ባሌም ተመችቶታል። ካስሙዬ በጣም ነው የምወድሽ ያራዳ ልጅ። ካስሙዬ ይመችሽ። ካስማጨ ይመቻችሁ። በቃ እዛና በሉበት። እናቴ ትኑ በጣም ነው የምወዳችሁ። ቢግ ሪስፔክት ያራዳ ልጅ። በጣም ለረኛም ቢግ ሪስፔክት። ኮላብ ማድረግ አለባቸው ከካስማጨ ጋር። ኮንፊደንስ ሁላ በቂ ነው። ዱማ ዱሜቢ ካቻሌ ካናኔ ካቻሌ አዲሬ መርሳ አዲሬ ሱሉሌ ሱሉሌ ካናኔ። እዚህ ሁለቱ አንድ ላይ መገናኘት የለባቸውም። አብሶ ከሰርጉ በኋላ በቃ እኔ አልቻልኩም። እነዚህ የሚሰሩት ከባድ ነው። የዘንድሮ ግን እውነት ልጅ ደውል ነው እንግዲህ ቲክቶክ አዋርድ መብላት ያለበት። የምር ክሬቲቪቲ አንደኛ ነው። ሴዶ መጥቷል። ሴዶ እንግዲህ ኔክስት
White House UFC Pseudo Martial Art with John Jones. በዚህ ሱፍ ኮንፊደንስ ያ I've been here for days, trying to wash away the pain. Look at what you've done. You'll never be the same. So tell me where to go. I'll be there before you leave. ጀመሩ። ኧረ ጆን እየጠራ ነው። Treat me right, I won't leave you. ኧረ ሰይዱ You can take all my cologne. አጂ በቃ ያበደ ነገር ነው ያለው። ይኸው ቆጃችንም አዘንተነዋል። ይኸው እንግዲህ ፕሮሞሽን ይልሃል፣ ፕሮሞሽን ይልሃል። ኧረ ቺኳንም እኮ Take አስደነገጠ። all my cologne. We can move like this. ዱነግ ይላል አወጣጡ እራሱ። ሰይዶ ማርሻል ግን ቢዝነስማን አለ፣ ቢዝነስማን አለ። እኛ እሷን ፋራ እንብላለን። እኛ ነን እንደውም ፋራ። ፕሮሞሽኗን እያጧጧፈ ነው እናቴ። እስከዛ ዩኤፍሲ እስከሚጀምር ግድ ነው። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሽ በእግሬ ማለት ነው። ምንድን ነው ጎረምሳ እያፈስን ነው። ናውጣ ሜላት ነኝ እኔ። ሻለቃ ናጫ ነው ይኸው እንደው ዋና መሪያቸው ሜላት ነኝ እኔ። ናውጣ በእናትህ አንተ እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ እኔ? ናውጣ ናጫ ነው ውበቴን እንትን የሚሉት ጫኑት። ና ጣት ፈቀድ እንድችግ እንደዚህ ችግር ፈጥራል። ቆንጆ ኧረ ልጅ ዶር ቆንጆ ይዘክራል። የምር ስማ ምን ልታዘዝ? አንቺን ከብሪች አትቀልጥባል። አልቀለድኩም። ሌላ ሰው እኮ አስተናጋጅ ሲጠራ አጨብጭቦ ነው። እኔ ግን አንቺን ሳይ ነው ማጨበጭበው ደስ ብሎኝ። የለበስሽውን ሽርጥ እኮ መሆን ተመኘውልሽ እኮ። አንገትሽንም ወገብሽንም በእኩል ሰዓት ለማቀፍ ነው። እኔ እዚህ ካፌ በመጣሁ ቁጥር ኬክ አዛለሁ። አንቺ የሚያመጡልኝ መስሎ ይኸው ገንዘቤን ነው የከሰርኩት ጠቅላላ። ወጋ አይደለም እንዴ? የያዝሽውን ሰርቪስ ብቻ እኮ እንድታክሲ እኮ ማንም አልፈቀደም። አንቺ ጾም ማኪያት ውስጥ እሺ በይኝና ልብሽን በለስላሳ መክፈቻም ቢሆን ክፈችልኝ። ተራንድ በለ ጓደኛ እዚህ የሻይ ማሽን ያደነቆሮ ጆሮሽን በእንዲህ ባሉ ቃላቶችማ ካልተንከባከብኳቸው ምንም ደንበኛው እንኩኝ። ስራ አለብኝ ዘዘኝና እቃውን ላነሳው። ምን አታፍሪም እኮ አንቺ ሄደሽ ምናምን እኮ የኔ እቃ ምናምን ታነሳሽ ይሆናል እኮ። ታዲያ ስራው ናቤው እንጂ ራሱ ይምጣ። የኔ ጀግና የኔ ታታሪ ገና ታሪክ ትሰሪያለሽ እኮ በዚህ ትሪ እንዴ። እቃው ይምጣ። ሻይ አምጪልኛል። ግን የስኳር እቃው ባዶ ነው። ና ያ አንቺ ገቢበት እቃው ላይ አንቺ ስኳር ነሽ ነው ጭዌ። ኧረ ዶቭ ግን ትችላለህ። ሳክስን እስከ ጥግ የምሬ ነው። ቪዲዮዎቹ እንዳለ በጣም ኮሜዲ ናቸው እና ከቅኔ ጋር ነው። ለማንኛውም ዶቭ ይሄ ልጅ የሚመቻችሁ ከውስጥ ይመቸናል ብላችሁ ቴክስት ያርጉ። እየሳክሱ ማለት በተለይ የሳክሱ አለ ዶቭ ትችላለህ። የዛሬው ቪዲዮ ይህን ይመስላል። አዝናኝ ቁም ነገር ሰጪ ብለን ያመጣናቸው ቪዲዮዎች በዛሬው በዚሁ ተጠናቋል። በቀጣይ እስከምንገናኝ ጨርሰበት። ይመቻችሁ።